ሩቲ መጣለች እየታየችኝ ነው። ኦኬ እንዴ የማይታመን ነገር ወይ እንግዲህ የማይታመን ሰላም ሁሉ ሰላም ስሚዘሽ መጣለው እንደዚህ አዎ ግዴታ አይደለም ምን ላርክ ሩቲዬ እንዴት ነሽ እናቴ ደህና ነሽ ደህና ናችሁ ሰላም እግዚአብሔር ይመስገን ዛሬ እንዴት ናችሁ ደህና ናችሁ መስከን ሰላም ሁሉ ሰላም መስከን ደህና ነኝ አይደል አስደነገጥኩሻ እንዴ ሰላም ነኝ በጣም ከስንት ጊዜ በኋላ ይኸውልሽ ደህና ነኝ ተጠፋፋን በጣም ሰላም ረጅም ጊዜ ሆነን ከተገናኘን ረጅም ጊዜ ሆነን እንዴት ነህ ሁሉ ሰላም እግዚአብሔር ይመስገን ጤና ትዳር ልጅ ደህና ነው እግዚአብሔር ይመስገን ምንም የጎረመሰ ነው ትልቅ ሆነ እኮ አሁንማ ጎረመሰ እንዴ ሉሩጥ እያለ ነው አዎ ደግሞ ያው ቪዲዮ ላይ ምናምን ያየሁት እኮ ልጅ እንዴት ነው ሊቀድመኝ ነው እንዴ በመሮጥ ማለት ነው በጣም ያደረገ ወይ ደስ ይላል በጣም ይሄ እኮ አያያዝ ነው ምስጋና ይገባሻል አንቺ አዎ እንዴ ግድ ነው ያሳድግላችሁ ይባል አሜን አሜን እና እንዴት ነሽ ደህና ነኝ ትዳር እንዴት ነው ጥሩ ነው ዛሬ እንግዲህ አምጥቻለሁ ወስዬ እንደው ላስበሽ እንደሆነ ይሁን እስቲ ይሁን ያው ቤተሰባችን ብለሽ ነው አይደል ቤተሰባዊነት ደስ ይላል እኮ ቤተሰብ መቼስ ተለያይቶ አይቀርም እውነት ነው የፈለገ መለያየት ቢኖር ነገር መስማማት ባይኖር ሁለቱ ሰው ባይስማማ ያው መልሶ ይገናኛል ቤተሰብ ሚል በጣም ውስጤ እንትን ግራ ሲገባኝ ነው ቀን ለብዙ ደወልኩላትና ለምን እናገኛቸው እሱን ማግኘት እንኳን ባንችል እሷን ላግኛትና ቀድሜ እስኪ ያለውን ነገር ከሷ ጋር ላውራ እንዴት እንደሆነ ምክንያታቸው ምን እንደሆነ መረዳት አለብኝ መስማት አለብኝ እና ብዬ ነው የመጣሁት ሩታዬ ምክንያታችሁን ብታስረጂኝ የዚህን ያህል ነገር ሊከር የቻለበት ምክንያት ምንድነው እና ያንን ነገር ብታስረጂኝ ብዬ እሺ ቤቢ ምን መሰለክ ማለት ከአሁን ቪዲዮ ላይ ከምታዩ ውጪ ምንም አይነት ኬዝ የለንም እውነት ለመናገር ግን ደግሞ ማለት በቃ እኔ ከጀምሩ የነበረው ነገር ምንም ደስ ስለማይል አሁን ላይ ድጋሚ ወደ ሌላ ወደ ኋላ ምናምን መመለሱ ምንም ደስ አይለኝም ማለት እንዴት ብዬ ላስረዳህ ድንገት ስለሆነ ምን ነው ነገሩና ብቻ ሁሉንም የምታየው ነገር ነው